ሃይ ዛሬ ትንሽ ሞቅ የሚል ነው እና ወደ ፓርክ የመጣሁት ለዛ ነው። ሰሞኑን በሚዲያ በመናያቸው ነገሮች ብዙ ሰው ተረብሿል። ሁላችንም የምናየው የጦርነት ታሪክ ብዙ ሰውን የሚስብ ሳይሆን በመልካም ጎን የሚስብ ሳይሆን ጊዜያችንን የሚሻማ የሚያስጨንቅ ቀጥሎ ምን ዜና አለ ብሎ ሰው እንዲተጨንቆ እንዲከታተል የሚያደርግ ነው እና ባለፈው ሳምንት ያየሁት ምንድነው ብዙ ሰዎች እኔም ቆመው ከኢራን ጋር ነው እኔም ቆመው ከእስራኤል ጋር ነው የሚል ክርክሮች ያለው በጣም ስለሚገርመኝ ብዙ ጊዜ አይ ስታንድ በመናገራቸው ነገሮች ላይ እኔ አንድ ሐሳብ አለኝ ከሰዎች ከሀገሮች ጋር ከመቆም ይልቅ why can't we stand with principle why can't we stand for humanity ለምን ለሰብአዊነት አንቆም ለምን ለመርህ አንቆም መርሁ ትክክል ነው ሰብአዊ ነው ያ መርህ ለሰው ልጆች ሁሉ የሚጠቅም መርህ ነው ለዛ መርህ መቆም ነው በእኔ አስተያየት ለሀገር ይሄ ሀገር ላደረገው ነገር እቆማለሁ ይሄ ሀገር ላደረገው ይሄ ሰውዬ ላደረገው ነገር እቆማለሁ ምን ነው አባባል ከመወሰናችን በፊት አይ ቲንክ ራሳችን መጠየቅ ያለብን ይመስለኛል ለምን እንደምደግፈው ይሄን ነገር ለምን እንደምቃወመው ይሄን ነገር ብዙ ሰዎች ስለደገፉት አንድ ነገር እውነት ነው ማለት አይደለም ብዙ ሰዎች ስለደገፉት አንድ ነገር ጥሩ ነው ማለት አይደለም ይሄ ሲምፕል ኤግዛምፕል ልስጣችሁ ሶሻል ሚዲያ ብዙ ከስርዓት የወጡ ነገሮች የሚደረግበት ሩሞች ብዙ ሺህ ፎሎወር አላቸው ይሄን የምታውቁ ይመስለኛል ይሄ ማለት ግን ጥሩ ነው ማለት አይደለም ስለዚህ መቆም ካለብን ለፕሪንሲፕል ለመርህ እንቆም ለሰው ከመቆም ወይም የሰው ልጅ ስላደረገው ነገር በሙሉ ሳናመዛዝን ለዚህ ቆማለሁ ለዛ ቆማለሁ ከማለት የመጀመሪያው ነገር ሞራሊቲ ሂዩማኒቲ ከሰብአዊነታችን የማይጋጭ ውስጣችን ይሄን ስንለው የእውነት የምናምርበት እኔ እንደማይጎዳኝ ሌሎችን የማይጎዳ ነገር መልካም ነገር ለሰው ልጆች ጥሩ ነገር የሚያመጣ ነገር ላይ አብረን ብንቆም መልካም ነው ካልሆነ ግን ለሰው ልጆች ጥፋት አብሬ የምቆምበት እኔ ምንም ምክንያት አይታየኝም አዝናለሁ በእኔ አቅም ማድረግ የሚገባኝ ነገር የምችለው ነገር ማድረግ ሞክራለሁ ከዛ ውጭ ግን ለጥፋት አብሬ ቆማለሁ የሚለው አባባል በጣም ጥሩ ነው ብዬ አላስብም ከዚህ በፊት ኢትዮጵያ ውስጥ በነበረው የእርስ በርስ ጦርነት በጣም መቀርባቸው ሰዎች ሳይቀሩ ከዚህ ጋር ነው የምንቆመው የሚለው አባባል በጣም የሚያሳዝን ነው በአንድ ህዝብ ውስጥ ተደረገ አላስፈላጊ ነገር ውስጥ ብዙ በጣም እንደ አንድ ህዝብ መኖር ሲገባ ተከባብረ መኖር ሲገባ ግጭት ቢፈጠር ያ ነገር ሰላም እንዲመጣ አስተዋጽኦ ማድረግ ሲገባ እምነት ካለን በእምነታችን መጸለይ ሲገባ ነው እኔ ከዚህ ጋር ነው የምቆመው እኔ ከዛ ጋር ነው የምቆመው የሚለው አገራችንን አጥፍቷል ከምንም ነገር ከመቆማችሁ በፊት ራሳችሁን ጠይቁ የዛሬ መልእክቴ ነው አመሰግናለሁ